ሰላም ዛሬ ዘንላችሁ የመጣ ነው ባህር ውስጥ የሚደረግን ትግል በግልጽ የሚያሳይ ነው። ፊልሙ ማን ያተር ይሰኛል። እስቲ አስቡት፣ ሰርጋችሁ በዋዜማ ፈርሶባችሁ ልባችሁ ተሰብሮ ያንን ህመም ለመርሳት ከቅርብ ጓደኞቻችሁ ጋር ወደ አንዲት ውብ ደሴት ላይ ሽርሽር ብታቀኑ፣ ሰማያዊ ባህር፣ ነጭ አሸዋና ሞቃታማው ፀሐይ ሁሉንም ነገር የሚያስረሳችሁ ይመስላችኋል? ነገር ግን በዚያ ጥልቅና ሰማያዊ ባህር ውስጥ ለሰላም ሳይሆን ለደም የተራበው ከአቅም በላይ ግዙፍ የሆነ አውሬ እንደሚጠብቃችሁ ብታውቁ። በዚህ ፊልም ውስጥ ጄሲና ጓደኞቿ በደስታ የጀመሩት ጉዞ ቅዠት ወደ ሆነ የህልውና ትግል ሲቀየር እናያለን። ተፈጥሮ ውብ ብቻ አይደለችም፣ አንዳንዴ ጨካኝም ናት። ታዲያ ይህ ግዙፍ ነጭ ሻርክ አንድ በአንድ እያደነ ሲበላቸው በህይወት ለመትረፍ የሚያደርጉትን ተጋድሎ ምን ይመስላል? ጄሲን ያንን የተሰበረ ልቧን ይዛ ይህንን አውሬ መጋፈጥ ትችል ይሆን? አብረን እንመልከት። ከወዲሁ ማስጠንቀቂያ እንስጥ። ውሃ ውስጥ መግባት የሚያስፈራችሁ ከሆነ ይህ ፊልም ፍርሃታችሁን ሊያባብሰው ይችላል። ፊልማችን የሚጀምረው ጄኒፈር የተባለች ሴት ባህር ውስጥ ለመዋኘት የሰርፊንግ ሰሌዳዋን እያስተካከለች ያሳየን ነው። የአየር ሁኔታው በጣም ቆንጆ ይመስላል። ባህሩም ጸጥ ያለና ሰማያዊ ነው። አባቷ ሃርላን አጠገቧ ቆሞ በኩራት እየተመለከታት ብዙ አትራቂ ባህሩ ያለ ወትሮው ዛሬ በጣም ጸጥ ብለዋል እያለ ያስጠነቅቃታል። ጄኒፈርም ዛሬ ምርጥ ሞገድ አለ፣ ትንሽ ቆይቼ እመለሳለሁ በማለት በደስታ እየሮጠች ትሄዳለች። አባት ግን የሆነ ልክ ያልሆነ ስሜት ይሰማዋል። ከዛም ወደ ባህሩ ደርሳ ሰሌዳዋ ላይ ተኝታ በእጆቿ እየቀዘፈች ወደ ጥልቅ ውሃ ትገባለች። የባህሩ ጥልቀት እየጨመረ ሲሄድ ዙሪያው ይበልጥ ጸጥ ይላል። ከውሃው በታች ግን አንድ ግዙፍ ጥላ ቀስ እያለ ይንቀሳቀሳል። ሻርኩ ከጥልቁ ሆኖ የጄኒፈርን እንቅስቃሴ በትኩረት እየተከታተለ ነው። በድንገት የውሃው ሙቀት እየተቀየረ ያለ ይመስላታል። ከሰሌዳዋ ጥቂት ሜትሮች ርቆ አንድ ግዙፍ ሻርክ ብቅ ብሎ መልሶ ይሰምጣል። ጄኒፈር ደንግጣ ዙሪያዋን ትመለከታለች። የልቧ ትርታ ይጨምራል። በቅጽበት ሻርኩ አፉን ከፍቶ የመጀመሪያውን አሰቃቂ ጥቃት ይሰነዝርባታል። ለሰከንድ ያህል ራሷን ወደ ላይ አውጥታ ለመሸሽ ብትሞክርም በድጋሜ በሻርኩ እጅ ውስጥ ወድቃ ያለምንም ርህራሄ ውሃውን ወደ ደም ይቀይረዋል። አባቷ ሃርላን በከተማዋ የታወቀ ካፒቴን ነው። የልጁን አሟሟትም በቀጥታ ከሻርኩ ጋር እንደሚገናኝ እርግጠኛ ነበር። ስለዚህም ወደ ከተማዋ ፖሊስ ጣቢያ በመሄድ ልጁን የገደለበት ሻርክ ሌሎች ሰዎች የሱ ሰለባ ከመሆናቸው በፊት ከምድረ ገጽ እንዲያጠፉት ቢጠይቃቸውም እነርሱ ግን እውነቱን ቢያውቁም የከተማዋ የቱሪዝም እንቅስቃሴ እንዳይዳከም በማሰብ መጀመሪያ ገዳዩን እንደሚያጣሩት ይነግሩታል። ሃርላንም ይህን ሰምቶ ልጁ የገደለበትን ጨካኝ ሻርክ በራሱ መንገድ እንደሚያጠፋው ተናግሮ ይሄዳል። በሌላ በኩል ጄሲ የተባለችውን ቆንጆ ወጣት እንመለከታለን። ጄሲ በቅርቡ ከታጨችበት ፍቅረኛዋ ጋር ተለያይታ ስለነበር ያንን የልብ ስብራት ለመርሳትና ራሷን ለማዝናናት ከቅርብ ጓደኞቿ ጋር ወደ አንድ ውብ የባህር ዳርቻ ጉዞ ታደርጋለች። ጄሲና ጓደኞቿ ደሴቱ ላይ ሲደርሱ አካባቢው ልክ እንደ ገነት ነው የሚመስለው። ሰማያዊ ባህር፣ ነጭ አሸዋ፣ ሁሉንም ነገር የሚያስረሳ ድባብ አለው። ጓደኞቿ ጄሲ እንድትደሰትና ትዳሯ መፍረሱን እንድትረሳ ከፍተኛ ጥረት ያደርጋሉ። ከዛም ጀልባ ተከራይተው ወደ ባህሩ ዘልቀው ለመግባት ወስነው ካፒቴን ዋሊ የተባለ በ50ዎቹ እድሜ የሚገኝ በቦታው ላይ ለረጅም ዓመታቶች የሰራ ሰው ተዋውቀው አብረው ወደ ጀልባ በመግባት ወደ ጥልቁ ባህር ጉዞ ይጀምራሉ። እነዚህ ጄሲ፣ ዊሊ፣ ሳኒ፣ ብሪያና፣ ታይና ኤማ የሚባሉ የልብ ጓደኛ ማቾች እዚህ የመጡት በህይወታቸው መቼም የማይረሱት አሪፍ ጊዜ ለማሳለፍ ቢሆንም በጉዟቸው መሃል ምን እንደሚያጋጥማቸው ምንም የሚያውቁት ነገር የለም። እነርሱ ግን ባህሩን እየጨደሩ ፎቶ እየተነሱ ደስታቸውን ማጣጣም ይቀጥላሉ። ጄሲም ለዚህ ሁሉ ደስታና ፈገግታ ምክንያት ለሆኗት በክፉ ጊዜ ብቻዋን እንዳትሰቃይ ከጎኗ ለቆሙ ጓደኞቿ ከልብ ታመሰግናቸዋለች። ከዛም ካፒቴን ዋሊ ምሽቱን ሊያሳልፉበት ወደ አሰበው ወደ ሚስጥራዊውና እጅግ ማራኪው ደሴት እንደሚጓዙ ያሳውቃቸዋል። ሁሉም ስለ ደሴቱ ውብ ገጽታ ሲሰሙ እዚያ እስኪደርሱ ድረስ በጣም ጓጉተዋል። እነሱ ያላወቁት ነገር በዛ ሚስጥራዊው ደሴት በህይወታቸው መቼም የማይረሱትን አስከፊ ጊዜ እንደሚያሳልፉ ነው። ቀጥለው አንድ ላይ ተሰብስበው የጠጡና የልብ ልባቸውን እያወሩ በመሃላቸው ይበልጥ መግባባት እንዲኖር ያደርጋሉ። ነገር ግን ከባህሩ ጥልቀት ያ ግዙፍና ሰው በላ የሆነው ግሬት ዋይት ሻርክ ወይም ታላቁ ነጭ ሻርክ ተብሎ የሚጠራው አሳ እየተከታተላቸው እንደሆነ አላወቁም ነበር። በሌላ በኩል ደግሞ ልጁ በነጩ ሻርክ ጥቃት ያጣው ካፒቴን ሃርላን ከመንግስትና ከሌሎች ተቋማት ለጥያቄዎቹ አሳማኝ መልስ ስላላገኘ መጀመሪያ ሚስቱን አሁን ደግሞ ልጁን ማጣቱ ትልቅ የልብ ስብራት አድርሶበት ብቻውን ቤት ውስጥ ተቀምጦ የፖሊሶች መልስ ከመጠበቅ የሐዘን ልቡን ወደ ድንጋይ በመቀየር በራሱ መንገድ የልጁን ገዳይ ለመበቀል ይወስናል።
ከዛም ሻርኩን ለመግደል የሚያስፈልጉትን ሁሉም መሳሪያዎች አዘጋጅተው ወደ ጀልባው ሊገባ ሲል ፖሊሶች ከመንገዱ ያስቆሙታል። ለማድረግ እያሰበውን ያለው ነገር ተረድተው ምንም ያክል አደገኛ እንደሆነና እንዲረጋጋ ቢጠይቁትም ሀላን ግን በበቀል ስሜት ተሞልቶ ምንም አይነት የመመለስ ስሜት እንደሌለው አሳይቷቸው ባህሩን ለሁለት ከፍሎ ወደ ጥልቁ ይጓዛል። ወጣቶቹ ደግሞ ባህሩ ላይ የዋኙ በዶልፊኖች እየተዝናኑ ያሰቡት ውብና ማራኪ ደሴት ላይ ይደርሳሉ። ከትልቁ ጀልባ ወርደው በትንሽ ጀልባ ሰው ወደማይኖርበት በደን የተሞላች ትንሽዬ ደሴት ይገባሉ። ልክ እንደደረሱ ሁሉም በደስታ ይጮሃሉ፣ ምክንያቱም አካባቢው ለፎቶና ለመዝናናት በጣም ምቹ ነው። ዊል የተቀሩትን ጓደኞቻቸው ይዞ ለመምጣት ወደ ትልቁ ጀልባ ይመለሳል። እዚህ ጋር ግን በጣም አስከፊ ነገር ተከሰተ። ሌላኛው ጓደኛቸው ታይ ድንገት መጠጥ ሲከፍት እጁን በቢላ ይወገዋል። ይህንን የተመለከተው ካፒቴኑ በድንጋጤና በጭንቀት እጁን እያከመለት ይህንን የቆሰለ እጅ ተጠቅሞ ወደ ውሃው እንዳይገባና ለመዋኘት ፍጹም እንዳያስብ ያስጠነቅቀዋል። ሰዎቹ በሁኔታው ትንሽ ግራ ቢጋቡም ካፒቴኑ ከነሚስቱ ትልቋን ጀልባ እየጠበቁ እንዲያድሩና ጓደኛማቾቹ ደሴቱ ላይ እየተዝናኑ እንዲያድሩ ተስማምተው ለመነጋገር ይረዳቸው ዘንድ ጄሲና ካፒቴኑ መገናኛ ሬዲዮ ይይዛሉ። በዚህ ሰዓት ሀላን ሰዎች እየጨረሰ ያለውን ሻርክ ለማደን ወደ ጥልቁ ባህር ገብቶ ሁሉም ቦታ ያፈላልገዋል። ትልቋ ጀልባ ላይ የቀረው ካፒቴንም ደም አሳዎችን እንደሚስብ ስለሚያውቅ ምናልባት ደሙ ትልቅና አደገኛ ሻርኮችን እንዳይስብ በመስጋት ደሙን እየጠረገው ያለ ደሙን እየጠረገበት የነበረውን ጨርቅ ወደ ውሃው ይገባል። ካፒቴኑም ጨርቁን ለማውጣት ተከትሎት ወደ ውሃው ይገባል። ይህ ትልቅ ስህተት ነበር። ሻርኩ ድንገት ተከስቶ ብቅ ይላል። ሚስቱ ምንም ያክል ልታስጠነቅቀው ብትሞክርም አርፍዳለች። ግዙፍ ሻርክ እሷንም ሆነ ባሏ በፍጥነት ይጨርሳቸዋል። በደሴቱም ሁሉም ጓደኛማቾች እየተጫወቱ አምሽተው በተኙበት ሰዓት ኤማ እጁ የቆሰለውን ታይ ከእንቅልፉ ቀስቅሳ አብረው ጊዜ እንዲያሳልፉ ወደ ሌላኛው የደሴቱ አቅጣጫ ይዛው ትሄዳለች። ታይ ኤማ የነበራትን ትንሽ ልብስ እንኳን አውልቃ ወደ ውሃው ስትገባ አጅሬው ካፒቴኑ ባህር አጠገብ እንዳትደርስ ያለውን ማስጠንቀቂያ ችላ በማለት ተከትሏት ይገባል። ብዙም ሳይቆይ ከእጁ የፈሰሰ ያለውን ደም አሽትቶ አዳኙ ሻርክ ወደ እነርሱ ከች ይልና ኤማን በእግሯ ይዛታል። ታይ ገና ምን እንደተፈጠረ እንኳን ሳይገባው እሱም መጨረሻው ነጭ ሻርክ አፍ ውስጥ ይሆናል። አሁን አራት ጓደኛማቾች ብቻ ይቀራሉ። የተቀሩት ጓደኛማቾች አገር ሰላም ብለው ከተኙበት ሲነሱ ጄሲ ወደ ባህር ቀረብ ትልና የካፒቴን ሬዲዮ ታገኛለች። ምናልባት ወድቆበት ይሆናል ብሎ ቢያስቡ ካፒቴኑ በቸልተኝነት ሬዲዮን የሚጥል አይነት ሰው እንዳልሆነ አረጋግጠው ያውቃሉ። ከዛም ታይና ኤማ አጠገባቸው እንደሌሉ ተመልክተው ጄሲና ሳኒ እነርሱን ለመጥራት ዊል ደግሞ የካፒቴኑንና የሚስትየውን ሁኔታ ለማጣራት መንገዳቸው ይለያያል። ዊል ትንሽ የዋን ጀልባ ይዞ ወደ ትልቅ የዋ ጀልባ ሲደርስ ማንም አያገኝም። በጩኸት የት ጋር እንዳሉ ለማወቅ ቢሞክርም ምንም ድምጽ የለም። በግራ መጋባት ስሜት ውስጥ ሆኖ ይህንን ዜና ሊያሳውቃቸው መመለስ ይጀምራል። ጄሲና ሳኒም ታይና ኤማ ፍለጋ ወደ ሌላኛው የደሴቱ አቅጣጫ ይመጣሉ። መጀመሪያ ላይ የኤማ ውስጥ ልብስ ወድቆ አግኝተው ምን ለማድረግ እንደመጣ አውቀው እየሳቁባቸው ያለ ድንገት የታይ ሬሳ ባህር ዳርቻው ላይ ወድቆ ያገኙታል። በድንጋጤ የሮጡ ሁኔታውን ሲመለከቱ አስቀድሞ በሻርኩ እንደተነከሰና ሕይወቱ እንዳለፈ ይረዳሉ። ሳኒ እርዳታ ለመጠየቅ ወደ ነበሩበት የደሴቱ አቅጣጫ እየሮጠች ስትመለስ ዊልን ትንሽዬዋ ጀልባ ላይ ታየውና እያለቀሰች ከዛ እንዲወጣ እያስጠነቀቀችው ባለችበት ሰዓት ሻርኩ ክንፉን አውጥቶ ቀጥታ ወደ ዊል መሄድ ይጀምራል። ዊል በድንጋጤ ለመቅዘፍ ቢሞክርም ሻርኩ በፍጥነት የፊኛ ጀልባውን ይቀዳዋል። ከዛም ተመልሶ በመምጣት ከጀልባው ያወድቀውና በትልቅ የአፉ ይነክሰዋል። ሴቶቹ ይህንን ድርጊት ምንም ማድረግ ሳይችሉ በልበ ስብራት ይመለከታሉ። ብሬ ከዚህ በላይ መቋቋም ስላልቻለች ዊልን ከባህሩ ለማውጣት ራሷ ላይ ገመድ አስራ ኤማን ልክ ዊል ጋር ስትደርስ በገመዱ እንድትስባት ነግራት ወደ ውስጥ ትገባለች። በዚህ ሰዓት ጄሲም የውጥረት ሰዓት ላይ ደርሳ ገመዱን እየጎተቱ ያወጣቸው ያሉ ሻርኩ ጨዋታ ነው የያዘው መሰለኝ ልክ ሊወጡ ሲሉ ብሬንም ይይዛታል። ሳኒ ደንግጣ ገመዱን ለመሳብ ስትሞክር እሷን በገመዱ ተስባ የሻርኩ ሰለባ ትሆናለች። ሻርኩ ሁሉንም በአሰቃቂ መንገድ ጨርሶ ዊል ብቻ አንድ እግሩ ተቆርጦና ሰውነቱ ተጎድቶ ከውሃው በህይወት ይወጣል። ነገር ግን ጄሲ ምንም ያክል የቁስሉን ስቃይ እንዲቀንስለት የተለያዩ መንገዶችን ብትጠቀምም የዊል ህይወት ግን ቀድሞውንም ያለቀለት ጉዳይ ነበርና ህይወቱ ታልፋለች። በመጨረሻም ለመዝናናት ከመጡት 6 ጓደኛማቾች ውስጥ አንዲት ጄሲ ብቻ በሐዘንና በድንጋጤ ብቻዋን በህይወት ትቀራለች።
ትንሽ ቆይታ የያዘችው ሬዲዮ በመጠቀም እርዳታ ለመጠየቅ ትሞክራለች። በዚህ ምክንያትም በአጋጣሚ ሃርላን ቅርብ ስለነበር ጥሪዋን ይሰማና በትክክል ያለችበትን ቦታ እንድትጠቁመው ይነግራታል። ጄሲም ያለችበትን ቦታ የሚጠቁም ቶክስ ወደ ላይ ትተኩስና ሃርላን ምልክቱን ተከትሎ ጄሲ ወዳለችበት ደሴት ይደርሳል። መጀመሪያ እንደዛ ተጎሳቆላ ሲመለከታት በጨካኙ ሻርክ ምክንያት እንደሆነ ወዲያውኑ ይረዳል። ጄሲም ጭራቁ ሻርክ በሷና በ6 ጓደኞቿ የፈጸመባቸውን በደል አንድ በአንድ ትነግረዋለች። ሃርላንም በደረሰባቸው ነገር አዝኖ እገዛ እንዲጠራላቸው ተስማምተው ወደ ጀልባ በመውጣት በሻርክ የተጠቁ ብዙ ሰዎች ስላሉ በፍጥነት መጥተው እንዲወስዷቸው እርዳታ ይጠራላቸዋል። በኋላ ግን ጄሲ ሃርላን ለምን ወደዚህ እንደመጣ ስትጠይቀው ያ ነጩ ሻርክ ልጁን እንደገደለበትና እሱን ፈልጎ በቀሉን ለመወጣት እዚህ ድረስ እንደመጣ ይነግራታል። ጄሲም ይህንን ስትሰማ ሻርኩ ጓደኞቿን ስላሳጣት አብራው የበቀሉን ጉዞ መቀላቀል እንደምትፈልግ ታሳውቀዋለች። ከዛም ጄሲና ሃርላን ከታዳኝነት ይወጡና ሻርኩን ታዳኝ አድርገው እነርሱ አዳኞች ይቀየራሉ። ሻርኩ ረሃቡን ለማስታገስ ሳይሆን ለጨዋታ እንደሚገድል ስለሚያውቁ ይህንን ብልጥ ሻርክ በወጥመዳቸው ሊያወድቁት የሚችሉበትን መንገድ በጥንቃቄ ይነድፋሉ። ይህ ውሳኔ አደገኛ ከመሆኑ የተነሳ ያላቸው አማራጭ ወይ እነርሱ ሻርኩን ያጠፉታል ወይ ደግሞ ሻርኩ እነርሱን እስከ ወዲያኛው ያጠፋቸዋል። በሻርኩና በሰዎቹ መሃል የሚደረገውን ትግል አሁን ተጀመረ። በእቅዳቸው መሰረት ጄሲ ወደ ባህሩ ትገባና የሻርኩን ትኩረት ትስበዋለች። ሻርኩም ከኋላዋ ተከትሎ ሊበላት አፉን ሲከፍት ጄሲ ወደ ውስጥ ትጠልቅና ሃርላን ይህን እድል ተጠቅሞ በተቻለው መጠን በጥይት ሻርኩን ብዙ ቦታ ይመታውና ላይመለስ ከወዲያኛው ይሸኘዋል። በሃርላንና በጄሲ የሚገርም ጥምረት ምክንያት ግዙፉንና ጨካኙን ሻርክ ከባህሩ ይወገዳል። ጄሲ ለጨጉላ ሽርሽር ያሰበችው ጉዞ ወደ የህይወት ትግል ተቀይሮ ጓደኞቿን ብታጣም እሷ ግን በድል ተወጥተዋለች። በመጨረሻም ይህ አስፈሪ የባህር ላይ ፊልሚያ በዚህ መልኩ አብቅቶ ፊልማችን ያልቃል። እንግዲህ ማንያተር ይህን ይመስላል። ተፈጥሮ የራሷ የሆነ ህግ አላት። እኛ ደግሞ የዛ ህግ ሰለባዎች ልንሆን እንደምንችል አይተናል። ይህ ፊልም የሚያሳየን አንድ ነገር ቢኖር በውቅያኖስ ጥልቀት ውስጥ የሚደበቀው አውሬ ብቻ ሳይሆን በውስጣችን ያለው የመትረፍ ወኔ ምን ያህል ጠንካራ እንደሆነ ነው። ህይወትና ሞት በሴኮንዶች ልዩነት ውስጥ በሚከሰቱበት በዚህ ዓለም ትልቁ ጥያቄ አንተ ብትሆን ኖሮ ምን ታደርግ ነበር የሚለው ነው። ታሪኩን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም መሰል አስደሳች የፊልም ታሪኮች እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ይህ አቤላ ሪካብ ነው። በቀጣይ በሌላ ድንቅ ፊልም እስከምንገናኝ ሰላም ቆዩልኝ።